በአፊያና በበሽታ የኖርኩትን እኩል ሳይሆን እንዴት ብዬ ለምነው ነብዩላህ አዩብ ፈተናው ውስጥ ታሪካቸው ላይ ሲወሳ 14 ልጆች ነበራቸው 14 ልጅ አላህ ወሰደባቸው በጣም ሰፊ ሀብት ነበራቸው ሀብታቸው ነሳቸው ከዛ በኋላ ፈተናው ያ ሁሉ ፈተና ደርሶ እሳቸው ግን አልተነኩም ውስጣቸው ላይ ግን ፈተናው አልወደቀም አሁንም በጥንካሬ አሁንም በኢማን ነው አልহামዱሊላህ ሚላው ምላስ ቀጥሏል ያን ጊዜ ፈተናው ወደሳቸው መጣ ፈተናው እሳቸው ላይ ሲመጣ እጃቸው ታሰረ አካላቸው ዛለ ሰውነታቸው በሽታ ተወረረ መሬት ላይ ወደቁ መነሳት የማይችሉበት ደረጃ ደረሱ የሰይድና አዩብ አንደበት ግን አሁንም አለ ምላሳቸው አልተያዘ አሁንም አላህን ያመሰግናል አሁንም አላህን በመልካምና ባሳለፉት መልካም ግዚያቶች አላህን ሹክር ያደርሳል ነብዩላህ አዩብ ላይ የደረሰው ፈተና መገለጽ ከሚችለው ነው የተፍሲር ምሁራኖች እንደሚገልጹት የሚበሉት አጥተው ሚስታቸው ነበረች ሰው ቤት ተቀጥራ ሰራተኛው ሆና መታበላቸው ነብይ ምን አንቢያ ኢላህ መጨረሻ ላይ በሽታው ከሰው ተላልፎ በማህበረሰብ ውስጥ ወረርሽኝ ይሆናል ተብሎ ስለተሰጋ የበሽታው ክብደት ማሳያ ስለሆነ ምንድነው ያሏት ሴትዮዋን ከዚህ በኋላ ማንንም አንቺ ቀጥሮ ማሰራት አይችልም በሽታው ይተላለፍብናል ብለው ነበር ከስራ ያቆሟት አንድ ነገር ማድረግ ነበር የቻለችው ያቺ ታላቅ ሴት በወቅቱ እንግዲህ ለፀጉር ትልቅ ግምት ከሚሰጥበት ማህበረሰብ ውስጥ ነበር የወጣችውና በጣም የሚያምር ውብ ፀጉር ነበራት ፀጉሯን ልጫ ወይም ደግሞ ላጭታ ሸጠችው ለነብዩላህ አዩብ ስታበላቸው ይህ የመጨረሻ ምግብ ነው አለቻቸው እኔ ማድረግ የምችለው የነበረችን ፀጉር ሽጫለው ከዚህ በላይ ሰው ማያሰራኝ ምንም አላደርግም ጌታህን ለምንና ያለቻቸው ነብዩላህ አዩብ አለይሂ ሰላም የመለሱት መልስ ነው የሚገርመው እንዴት አድርጌ አላህ ለምነው አሉ በጤንነት 83 አመት ኑሬ በበሽታ 18 አመት ነው ያሳለፍኩትና በአፊያና በበሽታ የኖርኩትን እኩል ሳይሆን እንዴት ብዬ ለምነው አሉ ርቃችሁ ተመልከቱ የምንኖርበትን ሐያት እዩ ግን ለምኑ የሚገርም ልመና ነው ደግሞ የለመኑት ሲለምኑም ጉዳዩን ወደ አላህ አይደለም የሚያስጠጉት ኢኒ መሰኒ الضر በሌላ አያት ላይ ኢኒ መሰኒ الشيطان ከዛስ አድነኝ በሽታውን አንሳልኝ ለውጥልኝ ወደ ነበርኩበት መልሰኝ እኮ አይደለም ወአንተ አርሐሙ الراحمين አንተ እዝነትህ ሰፊ ምህረትህ ትልቅ ይሁን ከጌታ ምን ማድረግ እንዳለብህ አንተ ታውቃለህ አስቡት ይሄን አንሳልኝ ይሄን ለውጥልኝ አይደለም ያሉት ሱብሃንአላህ መድኃኒቱ ከሰማይ አልወረደም ከሩቅ አልመጣም خالق الكون اضرب برجلك የተኙበት መሬት ላይ ያለውን በእግራቸው እንዲመቱት ነው ያዘዘው